አጣርቶ አይቶ ተመርምሮ ሳራ ለሀበሻ እዚህ ነገር ላይ እንዳላለችና ጋሽ ወርቁ አይተነው የተወቀሰበትን ነገርና የታማበትን ነገር ሳራ ለሀበሻ አልተናገረችም። ለእሷ ሚዲያ ያለችውም ነገር የላትም። ስለ ወርቁ ጉዳይ ያንን ባጣራ ነው አጣርተናል። እናት ናት፣ እናት አክባሪ ናት። እናት አክባሪ ነው፣ እናቱን ይወዳል ብትል ራሱ ይቅርታ እናደርግልህ፣ እኛ የይቅርታ ሰዎች ነን ብትልም ብያለሁ ብላ ብትመጣ ይቅርታ ይደረግላታል። ትልቅ ሴት ስለሆነች እናት ስለሆነች ማጣራት ባለብን አጣርተናል ስል አቅማችን ረዘም ያለ ነው፣ እጃችን ረዘም ያለ ገስት አስገባቸዋል። እና የሳራ ለሀበሻ ጉዳይ ሳራ ለሀበሻ እኔ አሁን እውነቱን የምነግራችሁ የተጣራ ተጣርቶ እኔ መድረስ ያለበትን ደረሰ፣ መናገር ያለብኝን እዚህ ጋር ማሳወቅ ያለብኝን አሳውቃለሁ። ሌላ ዥዋዥዌ ሆያ ሆይ የምትጫወቱ አቁሙን። አማራም የሆናችሁ የእኛ ወገን የሆናችሁ በዚህ ነገር ላይ ተከፍታችሁ የነበረ ጋሽ ወርቁ አይተነው ተነካ ብላችሁ የከፋችሁ፣ ሳራ ለሀበሻ ይህን ጉዳይ ለሄለን ሂዳ አልነገረችም። ወይዘሪት ሄለን እንግዲህ የራሱ መንገድ ያለ የራሱ አካሄድ ያለ እግዚአብሔር ይርዳሽ የኔ እናት። ሌላ የምለው ነገር የለም። የሳራ ጉዳይ ብትልም እናታችን ናት። ይቅርታ ማለት ግዴታችን ነው። እንዲሁም እኛንን ይቅርታ የምንጠይቅ ለምን መሰላችሁ? በጣም አስተዋዮች ትልልቅ ሰዎች ናቸው ከጎን ያሉት፣ አስፍቶ የሚያስቡ የሀገር አባቶች፣ ብዙ ነገር መስራት የሚችሉ አቅም ያላቸው ማገናዘብ የሚችሉ ዝቅ ብለው ወርደው የሚረዱ ትንሹን ትልቁን እንደ ትልቅ አድርገው ሸፍነው የሚሄዱ አቅም ያላቸው ሰዎች። ስም መጥራት አያስፈልግም። እኛ ስንባል አቤት ብለን የምንቀርብ ሰዎች ነው። እንደ ምክርም ጆሮዬን ከፈት አድርጌ ሳዳምጥ ምክር ግን በነገራችን ላይ እኔ በህይወቴ አድምጬ አላውቅም ነበርና ቴንኪው አመሰግናለሁ። ምክር ጆሮዬን ከፈት አድርጌ አድምጬ ስማኝ፣ እነዚህ ሴት እህቶቻችን ስደት ዓለም ይሄዱ ለስራ ሰርተው ለማግኘት እነሱ ቢቀየሩ ጥላቶቻችን ሲቀየሩ እኛ እንደሰታለን። እነሱ አልፈው ሲሄዱ ከኛ በላይ ሲሆኑ እኛ እንደሰታለን። እኛ ለሰው ክፋት የለንም፣ አካፍለን መብላትን እንጂ የሰውን እጅ መንሳት እኛ አንችልም፣ አናውቅምም፣ አላደግንበትም። ስለዚህ ሆይ ስባል አቤት ብዬ ተቀበልኩ። ደስ አይላችሁም? ግን እና የሳራ ለሀበሻ ጉዳይ ተጣርቷል። በጋሽ ወርቁ አይተነው በኩል ያለውን ነገር አጣርተን ነፃ ናት፣ አላወራችም። እንግዲህ ወጣ ያወራችሁ አውሬቱ ወንጀለኛይቱ መወጣት ባለባት ትወጣለች። አሁን ሌሎቻችሁ በተለያየ መንገድ ላይ እቺ ሴት ትልቅ ሰው ናት፣ የተቀየማችሁ የተከፋችሁ ለምን ተነካ ብላችሁ ያላችሁ ብዙዎች አላችሁ። በጣም አማራ እንደ አማራነታችን ቆመን መታገል ግዴታ የራሳችንን ሰው ታንኪ ፍርትዬ የኔ እናት የራሳችንን ሰው ማስከበር ግዴታችን ነው። እሱ ሆኖ እያለ ግን አንድ ነገር እኔ የምነግራችሁ ነገር ሁላችሁም ቁማችኋል፣ እናመሰግናለን። ነገም ከነገም ወዲያ ለራሳችሁ ሰው መቆም ግዴታ ነው። በተለይ ቀይ መስመር የምንላቸው ሰዎች ሲነኩ መቆማችሁ ግዴታ ነው። ሴትዮዋ ትልቅ ሴትና አንዳንድ ነገሮች እንግዲህ በስህተት አውርታት ሊሆን ይችላል፣ አውርታም ሊሆን ይችላል። አብረው ግን በጋሽ ወርቁ አይተነው በኩል የተነገረው ጉዳይ አጣርተን እንዳላወራች እንዳላደረገች ይህን ነገር ሳምንት ያክል ነገሮች ሁሉ ተጣርተው መጥቼ ይህን ነገር ተናግሬያለሁ። ሌሎቻችሁም እናት ናት፣ ትልቅ ሴት ናት፣ ማክበር ባለብን ልክ እናከብራለን ብትልም ይቅርታ እንላለን። እኛ ራሳችን ይቅርታዋን እንቀበላለን የተባለ እሱን ጨርሻለሁ። አሁን ወደ ዋናው ጉዳይ ሳርዬ እንወድሻለን፣ እናታችን ነሽ፣ እንወድሻለን። ግን ከዚህ በኋላ ለአንቺ መማሪያ ይሁንሽ ከማን ጋር መዋል እንዳለብሽ፣ ከማን ጋር መቆም እንዳለብሽ፣ ከማን ጋር በተለይ ይሄ ዱባይ ላይ ያለ ሀተት መተት
ራስሽን የጎዳሽና ራስሽን የገደልሽ አንቺ እንደ ትልቅ እየታየሽ አንሰሽ የተገኘሽው ከትንሽ ሰዎች ጋር ስለተገኘሽ ነው። እኔ እንደ ትንሽ ነው እዚህ የምታየው። ከጀርባ ግን በጣም ትልልቅ ሰዎች መካሪና ዘካሪ ማድረግ መፍለጥ መቁረጥ የሚችሉ አቅም ያላቸው ጥግ ድረስ ሚሳይል ማስወረር የሚችሉ አቅም ያላቸው ሰዎች አሉ ከኔ ጎን። እግዚአብሔርን እውነቱን ነው የምነግራቸው። ገና አንቺ መቆም ያለብሽ ጋር መቆም፣ እንደ ትልቅነትሽ ትልቅ ሆነሽ መገን ከትንንሾችሽ ጋር ምንም አይነት ሚስጥርም ሆነ እንደ ቀልድ ራሱ ስራሽና ስራሽ ላይ ብትሄጂ እኔ የትንሽነት የምክር ነው የትልቅ ሰው ምክር ይህንን ተለግሶልሻል። እንደ ትልቅነትሽ ስራሽን ማስታረቅ ካለብሽ ማስታረቅ። ከዛ ውጭ ግን ወርደሽ ከትንንሾች ጋር ወሬም አታውሪ። ከስራሽ ጋር ሚዲያም ላይ መጥተሽ አትገኝ። ሚዲያው ለአንቺ አይመጥንሽም፣ ትጎጃለሽ። በደካማ ጎንሽ እስከ $30,000 ተበልተሻል። ለበጎ ነው፣ ሰርተሽ ታገኘዋለሽ። ያለሽበትንም ዛሬ ላይ ያለሽበትንም ሁኔታ እናውቃለን። ለማንኛውም እግዚአብሔር ይስጣችሁ፣ እግዚአብሔር ይስጥሽ። ለሁሉም ነገር የአንቺ ጉዳይ ይሄ ነው። ምክሩንም በዚህ ላይ ለግሰን ወደ ሌላ ጉዳይ ይገባሉ። ምን ፈጠንኩ እንዴ ዛሬ? ግን ችግር ተፈጥሮብኛል። እኔ ትልቅ ሰው ምክር ይዤ ስመጣ በጣም በሳል አነጋገር እናገራለሁ። ታውቃላችሁ፣ እግዚአብሔርን ምሁርና ክንዱ የጠበቀ ሰው ነው በደንብ መክሮ ይላል። ይህን ስላችሁ ግን ትናደዳላችሁ። ቅኔ የሚገባው ቅኔ ይገባዋል። አነጋገሪ ራሱ ዛሬ ተለየባቸው አይደል? ሰውን መወንጀል ስለማንፈልግ ማሚዬ ቴንኪው። ወደ እህቶቻችን ጉዳይ ልመለስ ነው። ወደ እህቶቻችን ጉዳይ ስመለስ እስኪ ዘፈኑ ስለሚሰርቀኝ ዘፈኑ ልዝጋ። ወደ እህቶቻችን ጉዳይ ስንመለስ ቴንኪው፣ ሁላችሁንም አመሰግናለሁ። አሁን ሁለት አይነት ነገር አለ። የሳራን ጉዳይ ጨርሻለሁ። ወደ ቤታና ወደ ጉቺ ጉዳይ ይገባል። በተለያየ ኮመንትና በተለያየ ቦታ ላይ አድምጡኝ። እኔ በመረጃ በማስረጃ ማንንም በድዬ ማንንም ገፍቼ ማንንም አጋፍቼ ማንም ሰው እኔ እንድጣላ አልፈልግም። የጉቺና የቤታየው ጉዳይ ዛሬ ትላንት ፍቅር ነበራችሁ። መቼስ የቲክታክ ነገር ዛሬ ጸብ ላይ ናቸው። እህትማማቾች ናቸው። እሱ እንዳለው ነው። ጉቺ በቤታዮ ገንዘብ ሰርታለች። ጉቺ ገንዘብ ሰርቃለች። ጉቺ ገንዘብ ወስዳለች ሲባል ያለው ስታበጣብጧቸው በኮመንት እኔ ከቤታ አልሰማሁም። በኮመንት በተለያየ ነገር ሲፖስት ሲጻፋ ያለው ወደዳችሁም ጠላችሁም ሰው ይነጋገራል፣ ይካፋል፣ መጥፎ ነገር ይነጋገራል። ግን ነገ መልሶ መታረቅ የሚባል ነገር አለ። አሁን የእነሱ ጸብ የት ላይ ነው? ጉቺ በቤታዮ ስም ገንዘብ ወስዳለች ነው አይደለ? እስኪ ኮመንት ላይ ጻፉ። ጉቺ አድምጡኝ፣ እኔ ጫብላችሁ አድምጡኝ፣ አስገባችኋለሁ። እነሚጣ ምናምን አንዴ ይሄን ልጨርስ ብዬ ነው። ጉቺ በቤታዮ ገንዘብ ወስዳለች። አንደኛ በመጀመሪያ ያንን ሳልጨርስ ጉቺ ታስበላለች፣ ጉቺ ታስበላለች። ጉቺ እኮ ሂዳ እኮ እንትና እኮ ምላስ አልተናገረም ጋይስ። ወስዳ ወይም ለሳራ ሀበሻ ለከሌም ምንም የተናገረችው ነገር ስለ እኔም የተወራበትን መንገድ እንዴት እንደተወራ እኔ አውቃለሁ። ሁሉንም ነገር እኛ አጣርተን ደርሰንበታል። ጉቺ ለቤታ ክፉ ሰው አይደለችም። በቤታ ስም የወሰደችው ገንዘብም የላትም። ሁለታቸውን እዚህ መካከል ገብታችሁ ባታበጣብጧቸው በጣም መልካም ነው። ለምን ካላችሁ እዚህ መካከል ግን ትልቁን ጥፋት ያጠፋሽው ማነሽ? አሁንም አነሳሻለሁ፣ ሳራ ነሽ። ሳራ ዳጣ፣ ሳራ ስል ሳራ ላበሻናል። ሳራ ነጋዴቱ የቡና ሙን ሸምን ዳጣ ብዬም አልጠራሽም። የሰውን እንትን አሁን እኔ ሌላ ክብር ያለው ነገር ነው እያወራ ያለሁት። የቤታ ወርቅ ከመምጣቱ በፊት እንድነግራችሁ ነው አይደል? ዛሬ እውነት እንዳሳወቃችሁ ነው አይደል የምትፈልጉት?
የቤታ ወርቅ ከመምጣቱ በፊት ሳራ ጉቺ ብር በላሽ ስትባል በወርቁ ምክንያት ገንዘብ አግኝታለች፣ በቤታ ምክንያት ገንዘብ አግኝታለች ስትባል ስትሰደብ ሳራ ለምን ወጥተሽ ቤታዮን ተወጃታለሽ አይደል? ለምን አልተናገርሽም? ሁለቱ እንዲጣሉ ለምን መንገድ ፈለግሽ? በቤታዮ ሰበብ ገንዘብ ወስዳለች ከተባለ ከቤታዮ ልደት በፊት አይደለም ለአንቺም 50 ሺህ ብር ለእሷም 50 ሺህ ብር በጉቺ አማካኝነት የተሰጠሽ? ምን ከቤታ በላይ አንቺ ወርቅ አለበሽም ተሰጥቶሽ? ኧረ እህቴ እንደዚህ እኮ አይደለም ሊያጣሏቸው ነው ብለሽ ለምን ላይ ብለህ አልተናገርሽ? በጉቺ አማካኝነት አይደለም የተሰጠሽ? እኔ ሲቀጥል ለቤታዩ እኮ ለሁላችሁም ይሄ ገንዘብ የተሰጣቸው ከዛ በፊት እኔ መረጃም ካለ አመጣለሁ። እናቴ ትሙት መረጃም ካለ መረጃ ከተባለ እኔ ቤታ ከጠየቀች በውስጥ እኔ መረጃውን እሰጣለሁ። እኔ ክፋት የለኝም። እንድትጣሉ በዚህም ቅሬታ እንዲፈጠርባችሁ አልፈልግም። ማንሳት አለማንሳት እናንተ ስላላችሁ እኔ የማደርገውን ነገር በደንብ ጠንቅቄ የማቅ ነው። ለምን ካላችሁኝ ይሄ ነገር ሲባል ስለነበር ሲወራ ስለነበር